እኔ የምላችሁ ግን በፕሮፖዚሽን የተቸገራችሁትን ያክል በእርግጠኝነት በሌሎች የእንግሊዝኛ የግራመር ቶፒኮች አልተቸገራችሁም ብዬ ተስፋ አደርጋለሁ። እና ዛሬ በጣም ደግሞ ፍሪኩዌንት የሆኑት እነዚህ አት፣ ኦን፣ ኢን እና ባይ የምንላቸው ፕሪፖዚሽኖች በጣም አስቸጋሪ እንደሆኑ ብዙ አስተማሪዎችም ደጋግመው እንደሚሰሯቸው ብዙ ተማሪዎችም ደግሞ ደጋግመው እንደሚጠይቋቸው አውቃለሁ። እና ሰሞኑን ደግሞ በጣም ትሬንድ ናቸው ማለት ነው። ዛሬ እንዴት እንደምንጠቀማቸው አይ ሆፕ ቢያንስ እንደው ሙሉ በሙሉ እንኳን ባላብራራላችሁ 90% የሚሆነውን አብራራላችኋለሁ ብዬ ተስፋ አድርጋለሁ። ስለዚህ እናንተ በትኩረት መከታተላችሁን እንዳትረሱ። በደንብ ለማብራራት እሞክራለሁ ማለት ነው። እንደምታዩት ያው ዲስክሪፕቲቭ በሆነ መንገድ ነው ይዤላችሁ የመጣሁት። በቀላሉ ለመረዳት አትቸገሩም ማለት ነው። ኦኬ እንግዲህ ቃላቶቻችን አት፣ ኦን፣ ኢን፣ ባይ ስንት ያው መጀመሪያ ግን ፕሪፖዚሽን ግን ምን ማለት ነው? ፕሪፖዚሽን ማለት ስሞችን ወይም ደግሞ ተውላጠ ስሞችን ከሌላው የአረፍተ ነገር ክፍል ጋር ማዛመድ ነው ስራቸው። በምን አይነት መንገድ ነው የሚያዛምዱልን? አንደኛ በዳይሬክሽን ሊሆን ይችላል። ሁለተኛ በቦታ ሊሆን ይችላል። ሶስተኛ በጊዜ ሊሆን ይችላል። ስለዚህ ከነዚህ ባንዱ ስሞችን ወይም ደግሞ ተውላጠ ስሞችን ከሌላው የአረፍተ ነገር ክፍል ጋር ያዛምዱልናል ማለት ነው። ፕሪፖዚሽን ማለት ስራቸው ይሄ ነው፣ ማዛመድ ነው ማለት ነው። ስለዚህ ይህን ካልን ዛሬ ያው ብዙ አይደሉም፣ በቁጥራቸው ራሱ 150 ራሱ አይሆኑም ማለት በጣም እያንዳንዱ ተቆጥረው 150 ራሱ አይሆኑም። ግን በጣም በዋናነት 40 ወይ ደግሞ 50ዎቹን በደንብ ከቻላችሁ በቂ ነው። ነገር ግን ከዛም ሁሉ በላይ ግን እነዚህ በጣም በተደጋጋሚ የምንጠቀማቸውና በተደጋጋሚ ደግሞ የሚያስቸግሩ በጣም ዋና ዋና የሚባሉ አስቸጋሪ የፕሪፖዚሽን ቶፒኮች ናቸው ማለት ነው እነዚህ። ስለዚህ እነዚህን ከትራንስፖርቴሽን አንጻር ያው ትራንስፖርቴሽን ምንድን ያመለክታል? ዳይሬክሽንን ያመለክታል ማለት ነው። ትራንስፖርቴሽን ሎኬሽን ቦታን ያመለክታል ማለት ነው። ሌላኛው ጊዜ። ስለዚህ ሁሉንም ይገልጻሉ። አሁን እነዚህን ቃላቶች ዲክሽን ያው አትሸፍነን አትከልለን ብላችሁኛል። ስለዚህ ላለመከለል እሞክራለሁ። ኦኬ እነዚህ ነገሮች ለሶስት ዓላማ ይውላሉ እና ዲክሽነሪ ላይ በቀላሉ ለምሳሌ አት ማለት ከማለት ነው ብዬ በተረጉምላችሁ ወደ ፕራክቲካሊ ስትጠቀሙት አስቸጋሪ ነው። በዚህ መንገድ መረዳት አትችሉም። የራሱን ችሎ እንዴት ከቦታ አንጻር፣ ከትራንስፖርት አንጻር፣ ከጊዜ አንጻር እንዴት አገልግሎት እንደምትሰጥ ማወቅ ይኖርብናል ማለት ነው። ኦኬ ስለዚህ አት ከትራንስፖርቴሽን አንጻር አንጠቀማትም። እሺ ስለዚህ እዚህ ላይ ምንም ስጋት የለባችሁም። ጃምፒት ዘሏታላችሁ ማለት ነው። አት ከሎኬሽን አንጻር ስፔሲፊክ የሆነች ቦታን ለማመልከት ለምሳሌ እኔ አሁን አያም አት ሆም ብላችሁ እቤት ነኝ፣ በቀጥታ እቤት ነው። እኔን እና እቤቱን በአንድ ላይ ነው ልታገኙ ነው የምትችሉት ማለት ነው። ስለዚህ ከቦታ አንጻር እኔን ከቦታ አንጻር አዛመደችልኝ ማለት ነው አት የምትባለው። ስለዚህ እቺ ከቦታ አንጻር። ሌላኛው ከጊዜ አንጻር ደግሞ ሰዓትን ነው የምታመለክተው። እንግዲህ ጊዜ በተለያየ መንገድ ልንከፍለው እንችላለን። ሰዓት ልንል እንችላለን፣ ደቂቃ ልንል እንችላለን፣ ቀን ልንል እንችላለን፣ ሳምንት፣ ወር፣ አመታት ልንል እንችላለን። ስለዚህ አት የሚለው ከቦታ አንጻር ለምሳሌ ቦታ እንግዲህ ሰፊ ነው። መሬት ለምሳሌ ከሰው ልጆች ከኔ ከአንዱ ፍሬ አንጻር ስናያት በጣም ልቅ የሆነች ሰፊ ንጣፍ ነች አይደል መሬት። ስለዚህ ከመሬት ውስጥ ከዚያች ውስጥ እቤት ወይ ደግሞ ትምህርት ቤት ወይ ደግሞ የሆነ ቦታ ላይ ነኝ ለማለት ምንጠቀምባት ስፔሲፊክ ቦታ የምታሳየን የፕሪፖዚሽን አይነት ናት ማለት ነው። አት አይ አም አት ሆም ብላችሁ እኔ እቤት ነኝ፣ በቃ ቀጥታ እኔ እቤት መሆኔን ነው እኔንና ቤቱን አንድ ላይ መገኘታችን ነው የምታመለክተው እና ስፔሲፊክ ዋና ቦታን ብቻ ነው የምታመለክተው ማለት ነው ከቦታ አንጻር። ሌላኛው ለጊዜ ሲሆን ደግሞ ሰዓቷን ተመልክታ እንግዲህ ሰዓት አመት አለ፣ ወር አለ፣ ሳምንት አለ፣ ቀን አለ። ከዚህ ሁሉ ሰዓት ብቻ ነው የምታመለክተው። ሰዓት አት 9 o'clock አት 7 o'clock አት 8 o'clock እያልን ሰዓቱን ደቂቃውን ለማመልከት እንትን ትለናለች ማለት ነው። ለምሳሌ 9 ተኩል እንገናኝ ብል ሌትስ ሚት 9:30 እላለሁ። አት 9:30 9 ተኩል ላይ እንገናኝ። አት 9:30 ላለው ማለት ነው። ስለዚህ ይቺ ከጊዜ አንጻር ትክክለኛ ሰዓቱን ነው የምታመለክተው። ከቦታ አንጻር ደግሞ ትክክለኛ
ያችን የቦታ መገኛዋን ነው የምታመለክተው ማለት ነው አት የምትለዋ። ኦኬ ሌላኛው ኢን በሚለው ነው እንትን ምንድነው እሱ ኦን የሚለው ነው። ኦን ትራንስፖርቴሽን ላይ ያገለግለናል። ምን አይነት አገልግሎት ይሰጠናል? ለትሬን ማለት ባቡር፣ ባስ እና ቦት ጀልባዎች ማለት ነው። እንግዲህ ካወቃችኋቸው ጀልባ በጣም ሰፊ ነው ጀልባ ማለት ነው። ያው ባሶችም ሰፋፊ ትልልቅ ናቸው። ወደ 50 60 እና እዚያ ሰው ከዛ በላይ ነው የሚይዙት ህዝብ ማለት ነው። ባቡርም የምታውቁት ነው። በጣም የሀገር ህዝብ የሀገር እቃ ነው የሚሸከመው ማለት ነው። ስለዚህ እነዚህ ትልልቅ የሆኑ የትራንስፖርት አይነቶች ላይ ኦን ነው የምንለው። ባጭሩ እንደዚህ ልቅ ሆናችሁ እንደዚህ በቃ የሚያወራጫችሁ መቆም፣ መጓዝ፣ መሮጥ የሚያስችላችሁ የትራንስፖርት አይነት ላይ ከሆናችሁ ኦን ነው የምትሉት። ነገር ግን ቦት የሚለው በጀልባ የምትለዋ ጀልባ አንዳንዴ ትንሽ አለች አንድ ሰው ብቻ የምትይዝ ያኔ ሲሆን ኢን ልንልም እንችላለን። ያው ሌላ ዩዜጅ ይኖራል። ግን እንዳጠቃላይ ኦን የሚለው ላይ ሳትሳቀቁ መናገር የምትችሉት ልቅ የሆነ ትራንስፖርቴሽን ከሆነ ሰፊ ከሆነ መጓዝ፣ መሮጥ፣ እንደዚህ መንቀሳቀስ፣ መዘርጋት፣ መተጣጠፍ የሚያስችላችሁ ከሆነ ኦን የሚል የትራንስፖርት ላይ አያም ኦን ትሬን፣ ኦን በስ፣ ኦን ቦት ማለት ትችላላችሁ ማለት ነው። ሌላኛው ከቦታ አንጻር ኦን የሚለውን የምትናገሩት እንዲህ ዝርግት ካለ ቦታ ላይ ከላዩ ላይ እንደማረፍ ነው የሚቆጠረው። ለምሳሌ ኦን ማለት ይሄ እጄ እንደዚህ ያለ አይደል? እዚህ ላይ ሳረገው እዚህ ሰርፌሱ ላይ ቁጭ ያለ ነገር ኦን ይባላል። ስለዚህ መሬት ላይ አሁን እኔ ኦን ነኝ መሬት ላይ ኦን ነኝ ማለት ነው። እንትኑ ላይ ይሄ ኢንቫይሮንመንቱ ደግሞ እዚህ አካባቢ ላይ ላለው ነገር ደግሞ ታውጫለሁ ከውስጥ ነው። እኔ አሁን አየሩ ውስጥ ነው ያለሁት ኢን እላለሁ። ኢን ማለት ከውስጥ መጥለቅ ማለት ነው፣ መግባት ማለት ነው። ስለዚህ መከለል ማለት ነው። በሌላ ነገር መከለል ኢን ይባላል። ስለዚህ ኦን የሚባለው ይሄ እንደምታዩት ዝርግ ቦታ ላይ ቁጭ ስትሉ ኦን ትላላችሁ ማለት ነው። ለምሳሌ I am on the sand, I am on the surface ያልን የሆነ ነገር ላይ ኤሪያውን ነው የምንናገረው። መከበብ የለብንም። ኦን ስንል ከላዩ ላይ መሆንን ነው የሚያመለክተው ማለት ነው። ኦኬ ይሄ ከቦታ አንጻር ነው። ሌላኛው ከእንትን አንጻር ይኸውላችሁ አሁን ከሎኬሽን አንጻር አት የምትለው ትክክለኛ ቦታዋን ነው አይደል ያሳየችው። ኦን የሚለው ደግሞ ሰፋ አለ። እቺ ነጥብ ነች አይደለ? እቺ ደግሞ ዝርግ ቦታ ሆነች ማለት ነው። ዝርግ ቦታ ሆነች ማን ኦን ማለት ነው። ስለዚህ I am on ብለን የሆነ ያለንበትን ለምሳሌ the marker is on my hand, the marker is on my hand። ስለዚህ እጄ ላይ ነው የሆነው ማለት ነው። ኦን ነው ያለው እኔ ጋር እሱን እንላለን ማለት ነው። ሌላኛው ከጊዜ አንጻር ደግሞ ቀን አሁን ከሰዓት ቀን ይረዝማል አይደለ? ከነጥብ ስፋት ይረዝማል ይበዛል ማለት ነው። ከሰዓት ደግሞ ቀን ይበዛል። ስለዚህ ኦን ስንል ደግሞ ኦን መንዳይ፣ ኦን ቲውስዳይ፣ ኦን ሳተርዳይ እያልን ሌትስ ሚት ኦን ሳተርዳይ፣ ኦን መንዳይ እያልን እንትን መናገር እንችላለን ማለት ነው። ስለዚህ ኦን ብለን ቀኖችን ነው የምንናገረው ማለት ነው። ኦኬ ኢን ስንል ደግሞ አሁንም ትንሽ በዛ እንላለን። ኢን ስንል በትራንስፖርት በታክሲ ወይም በካር አሁን ታክሲዎችና የትንሽ መኪኖች ምንድናቸው? እንደፈለገ አያስፈነጩም አይደለ? ጠባብ ናቸው። ስለዚህ እኛን ቆልፈውን ተቆጣጥረው ነው የሚይዙን። ከዚህ አንጻር ኢን እንላለን እንጂ ኦን አንልም። ኦን ካር አንልም። ኢን ካር ነው የምንለው ወይ ደግሞ ኢን ታክሲ ነው የምንለው ማለት ነው። ስለዚህ ለትራንስፖርት አንጻር ታክሲንና ካርን ኢን ብለን ነው የምንገልጻቸው። ከሎኬሽን አንጻር ደግሞ ኢን ማለት ከውስጥ ማለት ስለሆነ ያው እዚህ ላይ እንደምታዩት ነጥብ ነበረች፣ ከዛ ዝርግ ቦታ ሆነች፣ ከዛ ደግሞ ውስጥ ሆነች ማለት ነው። ውስጥ ማለት ኢንክሉድድ ከውስጥ መሆን፣ በቁጥጥር ስር መሆን፣ መገኘት ማለት ነው። ለምሳሌ እዚህ ውስጥ ምን አለ? ኢን ማይ ሃንድ ሊዱ አለ ማለት ነው። የዚህ ሊድ ማለት ነው። ስለዚህ ምን ማለት ነው? ኢን ማለት ከውስጥ ማለት ነው። ቁጥጥር ስር ስንሆን ነው ከሎኬሽኑ። ለምሳሌ ኢን ሲቲ፣ ለምሳሌ ከተማ ውስጥ፣ ለምሳሌ አይ ሊቭ ኢን አዲስ አበባ። ኢን አዲስ አበባ ሰፊ ነች። ከሷ ውስጥ ነው እኔ በገቨርመንቱ ምኑ ያለው ሲስተሙ ተቆጣጥሮ ከዚህ ውስጥ ነው ያለሁት ማለት ነው። አይ አም ኢን አዲስ አበባ ሎኬሽን ማለት ነው። ከጊዜ አንጻር ደግሞ ወሮች እንግዲህ አስቡ።
ከሰዓት ቀን ይበዛል። ከቀን ደግሞ ምን ይበዛል? ወር ይበዛል። ወር ወይ ደግሞ ዓመት ይበዛል ማለት ነው። ስለዚህ መንድስ ለምሳሌ ኢን ጃንዋሪ፣ ኢን ኦገስት፣ ኢን ሜይ፣ ኢን ጁን እያለን መናገር እንችላለን። ወሮችን ኢን ብለን ነው የምንናገረው። ኢን ጃንዋሪ፣ ኢን ፌብሩዋሪ፣ ኢን ሴፕቴምበር እያለን እንናገራለን ማለት ነው። አይ ዋዝ ቦርን ኢን ማርች፣ እኔ የተወለድኩት ኢን ማርች ነበር። ኦን ፍራይዴይ፣ በአርብ ዕለት። ኢን ማርች ኦን ፍራይዴይ። እያችሁ ኢን ማርች ስል ወሩን ነው እየተናገርኩት። ኦን ፍራይዴይ ስል ደግሞ ቀኑን ነው የተናገርኩት። አት 9 AM 9 ሰዓት ላይ እያችሁ። ለምሳሌ አይ was born in 1997 ዓመተ ምህረቱ ማለት ነው። in 1997 እሺ in 1997 ዓመተ ምህረቱን ማለት ነው። ከዛ on ፍራይዴይ ምኑ ነው? ቀኑ ማለት ነው። ከዛ at 9 AM ምን ሰዓት ላይ ነው? 9 ሰዓት ላይ ማለት ነው። ስለዚህ ኢን ዓመተ ምህረቱን ነው። ኦን ቀኑን ነው። አት ሰዓቱን ነው ማለት ነው። በቦታ አንፃር ደግሞ ለምሳሌ I found it አገኘሁት ማለት ነው። I found it ከምን ልጀምር? አት ልጀምራ። አት ሆም ከቤት ማለት ነው። ኦን ምን እላለሁ? ኦን ሰርፌሱን ነው መናገር ያለብኝ። ኦን ዘ ቢች። አሁን ይሄኛውን አብረን ለማስተሳሰር ይከብዳል በነገራችን ላይ ግን ኦን ዘ ቢች ከባህር ዳርቻው ላይ ማለት ነው። ኢን ዝም ብዬ ምን እላለሁ? የሆነች ከተማ ለምሳሌ አሜሪካ ውስጥ ቴክሳስ ልበል። ኢን ቴክሳስ ለምሳሌ እኔ ያገኘሁት ከቤት ከባህር ዳርቻው ቴክሳስ ከተማ ውስጥ ማለት ነው። እንደዚህ አድርጌ መናገር እችላለሁ። ኢን የሚለው ከተማውን ነው ወይም ደግሞ ሀገሯን ነው የሚገልጸው። ኦን የሚለው ደግሞ ሰርፌሱን ያለበት ቤቱ፣ ለምሳሌ ቤቱ ያለበትን ቦታ ነው። ቤቱ ያረፈበትን ቦታ ነው። አት የሚለው ደግሞ ቦታውን ነው። ትክክለኛ ያችን ቤቷን ነው የሚያመለክተው ማለት ነው። ስለዚህ እንዲያርጋችሁ መናገር ትችላላችሁ ከቦታ አንፃር ማለት ነው። አሁን ወደ ማን ደርሰናል ማለት ነው? ወደ ባይ እንሄዳለን ማለት ነው። ባይ ማለት ምን ማለት ነው? ባይ ማለት ባጭሩ ትራንስፖርት ላይ ማለት ነው። እንዴት እንደሄድን ነው እንጂ የሚናገረው በምን እንደሄድን አይደለም። ለምሳሌ በምን ነው ማለት የፈለኩት? ለምሳሌ ባይ ካር፣ አይ ኬም ሂር ባይ ካር፣ በመኪና ነው የመጣሁት እንጂ በምን አይነት ሁኔታ እንደመጣው አይደለም። በመኪና እንደመጣው፣ በትሬን እንደመጣው፣ በምን እንደመጣው ለመናገር ነው እንጂ እንዴት እንደመጣው ለምሳሌ ኢንትሬን በምን ሁኔታ እንደመጣው አይደለም። ኢን ታክሲ ኦን ትሬን ሚለውን አይደለም የምናገረው ማለት ነው። እንዴት እንደመጣው ነው በምን እንደመጣው ነው የሚናገረው ማለት ነው። ስለዚህ ባይ ትሬን፣ ባይ ካር፣ ባይ ታክሲ፣ ባይ በስ ወደ ቦታው በምን እንደመጣው ብቻ ነው የሚናገረው እንጂ በምን ውስጥ እንደመጣው ኦን ኢን ሚለውን አይደለም የሚናገረኝ ማለት ነው። ከዛ ከትራንስፖርት አንፃር ሌላኛው ከሎኬሽን አንፃር ሲሆን ደግሞ ከሎኬሽን አንፃር ማለት ሲሆን ደግሞ አጠገብ ማለት ነው። አይ ሊቭ ባይ ዘ ሌክ ብል በሌኩ ወይም ደግሞ በሐይቁ አጠገብ ነው የምኖረው ማለት ነው። አይ ሊቭ ባይ ዘ ሌክ። አይ ፓስ ስሩ ወይ ደግሞ አይ ፓስ ባይ ዘ
ሌክ በሐይቁ አለፍኩኝ እንደማለት ነው። አጠገብ ማለት ነው። ባጭሩ ቅርብ ለቅርብ እንደማለት ነው። ባይ ማለት ከምን አንጻር? ከሎኬሽን አንጻር አይ ሊቭ ባይ ዘ ሌክ ብል ከሌኩ አጠገብ ነው ምኖር እንደማለት ነው። ከዛ ውስጥ በጊዜ ከሆነ ደግሞ ኢንድ ታይም መጨረሻ ነው። ባይ ዘ ኤንድ ኦፍ ዲስ ይር በዚህ ዓመት መጨረሻ እንደማለት ነው። ባይ ቱሞሮ እስከ ነገ ማለት ነው። በቃ እስከ ነገ የሚለውን ለመገደብ ነው። ስለዚህ ይሄ የጊዜ መጨረሻን ነው የሚያሳየን። እነዚህ ያው በዋናነት የሚዛመዱ እነዚህ ሶስቱ ናቸው። ይሄኛው ያው ማጠቃለያ ሁሉንም የሚያጠቃልልን አይነት ነገር ነው ማለት ነው። ስለዚህ ይሄን ሐሳብ ለማሳየት ነው ዛሬ የሞከርኩት። ከዚህ በላይ ብዙ ስለ ፕሮፖዚሽኖች የምናወራው ነገር ይኖረናል። በጣም ሰፊ ቶፒክ ናቸው ማለት አስቸጋሪነት አለባቸው። ብዙ ተማሪ የሚቸገርባቸው ናቸው። በዚህ ቪዲዮ ብቻ አናበቃም። በተደጋጋሚ ቪዲዮዎችን አመጣላችኋለሁ። አሁንም እየረሳው እየሸፈንኳችሁ ነው። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ግን እንዳትረሱ። ምክንያቱም እናንተ ከተባበራችሁኝ ካሳደጋችሁልኝ እኔ ሁሌም እለቃለሁ ቪዲዮዎችን፣ እናንተ ደግሞ ትማራላችሁ ማለት ነው። በጋራ ውጤታማ እንሆናለን ማለት ነው። ለዛሬ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ያው ሁሌም ቢሆን እከታተላለሁ ምን እንደምትሉኝ ኮመንት ላይ። በውስጥ መስመር ማጥናት ትፈልጉ በቴሌግራም በዋትስአፕ እና በኢሞ አናግሩን። በውስጥ ማጥናት ትችላላችሁ። እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።